ሰላም ቤተሰብ እንዴት ናችሁ? እንግዲህ ዛሬ አዲስ ነገር መጥቷል። አዲስ ነገሩ የተፈጠረበት መንገድ ተመልካቾቻችን ጦርነቱ በጣም ተፋፍሟል። አዲስ ሆኖ በአዲስ ሀገር ሽቶ እንዳልጨራሽ የሩታና የሄርሜላ የአብርሃም ነገር ተጧጥፎ ለይቶለት ነው የመጣው። ምንድነው እየተደረገ ያለው? ሩታ ያን ሁላ ነገር የኔ ፍቅር ምናምን እያለች አቅርበው የነበረ ሄርሜላን ለመበቀል ነው እንጂ አብርሃምን ፈልገው እንዳልሆነ ነው እንግዲህ ዛሬ ርዕሰ ጉዳዩ በጣም ተጧጥፎ ነገሮች በጣም አገርሽተው ምናምን የመጡት ግን በዚህ ልክ ይሄዳሉ ብለን አልጠበቅንም። የተፈጠረው ነገር ተፈጥሯል። እንግዲህ ምን እንደሆነ ሁላችንም በጋራ የምናየው ሆኖ ግን ለምንድን ነው ይህን ያህል በቀሉ ያስፈለገው? አሁን ሩታ እንደ ጥያቄ የምጠይቅሽ ምንድን ነው አንቺ የልጅ አባትሽ ጋር እንደዚህ አይነት ነገር ከአንድ ሴት ጋራ ውድድር ውስጥ ገብተሽ ባልሽን በዚህ ልክ የልጅ አባትሽ እንደዚህ ማድረግሽ ጥሩ ነው ወይ? ለምንድን ነው እንዲህ አይነት ነገር እየተደረገ ያለው? ምክንያቱም ለመበቀል ነው እንጂ እኔ አብርሃምን አልፈልገውም ነው እያልሽ ያለሽው። ምክንያቱም ለምንድን ነው በዚህ ልክስ እንደዚህ እንዲደረግ የሆነው? አስፈላጊስ ነው ወይ? ለምንድን ነው እየፈለግሽ ነበር? እኛ እኮ ያው ሁላ ነገር ስንናገር የነበር ያው ሁላ ነገር ብዙ ነገር እያወራን የነበረው አንቺ ሜንታሊቲሽ ተነካ፣ ተጎዳሽ፣ በጣም ተቸገርሽ። በቃ በአራስነት ጊዜሽ እንዲህ አይነት ጭቅጭቅ ውስጥ እንዳትገቢ፣ በቃ አንገት እንዳትደፊ፣ ዋጋ እንዳትከፊ፣ ብዙ ነገር እንዳትቸገሪ በማሰብ ነው እንጂ ዛሬ ደግሞ ዙረሽ ራስሽ የጦርነቱ መጀመሪያ ሆነሽ ትመጫለሽ ብለን አላሰብንም። ለምንድን ነው እንደዚህ አይነት ነገርስ ሊመጣበት የቻለው መንገድ? ስለዚህ ተመልካቾች እንግዲህ በቃ እንደምታዩት በቃ በጣም ትንሽ አስቸጋሪ ሆኖ ነው የመጣው። እስኪ ለማንኛውም ወደ ቪዲዮ እንሄዳለን። እልህ ይዞሽ አንገብግቦሽ ሩታ እንግዲህ ተሰራባት ተንኮል ምላሽ በሀገራችን ባህል የሚነገር አለ፣ በሰፈሩበት ቁና ይሰፈርላችኋል። ይህ ነገር አንድም እርግማን ነው፣ አንድም ምርቃት ነው። ግን እኛን እንዳቃጠላችሁን፣ እኛን በጣም እንዳበሳጫችሁን፣ እኛም ተራችን አበሳጭተናችኋል ብለው ነው ያናድዷቸውና ያበሳጯቸው። ግን በቃ ትንሽ ቁማር የሚመስል ነገር አለው፣ ትንሽ የሚያቅለሸልሽ ነገር አለው፣ የሚደብር ነገር አለው። በቃ እንደዚህ እንዲሆን አይፈለግም ነበረ እኮ። በዚህ ልክ ለምንድን ነው በትዳራችሁ ላይ እየቀለዳችሁ ያላችሁ? አብርሃምና ሩታ ማለት ነው። በልጃችሁ ላይ እየቀለዳችሁ ያላችሁት ነገር ምንድን ነው? ይሄ ነገር አስፈላጊስ ነው ወይ? የእውነት እናንተ እንደምታስቡት በትክክል እዚህ ውስጥ አብርሃምና ሩታ የምታሸንፉት ነገር አለ? ሁለታችሁ በዚህ መካከል ውስጥ በሰንበዲ ውስጥ እንደዚህ አይነት ችግሮች ውስጥ ገብታችሁ የምታሸንፉት ነገር ሳለ ወይ? አሁን በዚህ ውስጥ ሩታም አሸንፍ ትበል፣ አብርሃም አሸናፊ ይሁን። ግን ሁለታችሁ ትዳራችሁን ማሟሟቅ በሚኖርባችሁ ጊዜ አዲስ መንፈስ፣ በአዲስ ተስፋ፣ በአዲስ አስተሳሰብ የተሻለ ነገር ማምጣት በምትችሉበት ጊዜ አሁንም ደግሞ እንዴት ጭራሽ ድጋሚ እንዴት ጭቅጭቅ ውስጥ ሌላ በቀል ውስጥ እንዴት ትገባላችሁ? ይሄ ነገር እንዴት ነው የሚቀጥለው? መቼ ነው ማድረጊያውስ መቆሚያውስ መቼ ነው የሚሆነው? እንዴት ሲቆማል ይሄን ነገር? እንዴት አንዳንድ እኮ ለተመልካችም ይታዘናል። ተመልካች ብዙ ነገር እየጠበቀ ነው ከእናንተ። እናንተ አሁን ይሄ ነገርስ ምኑ ነው? አሁን አስተማሪስ ነው ልትሉት ነው ወይስ ምንድን ነው የምትሉት? እናንተ እርስ በራሳችሁ እንደዚህ እየተሆናችሁ ተደስተን ሳናበቃ እኛ እኮ ከዚህ በኋላ ትናንትና በተለቀቀው ቪዲዮ አብርሃም ከዚህ በኋላ ማንንም ወሬ አይሰማም ብለን ነበር። ግን ሩታ ምንድነው ይዛ የመጣችው? ተበቀልሁ፣ ሰራሁልህ። ባልሽን መጉዳት ባላይ እንደዚህ አይነት ነገር ስራ እየሰራሽ ተበቀልሁ ሰራሁልህ ይባላል እንዴ? እንደዚህ እኮ አይባልም። ይሄ እኮ የሴትነት ባህሪ አይደለም፣ የሴትነት ወግ አይደለም። እኛ ትናንትና ብልህ ስንልሽ፣ እኛ ትናንት ጎበዝ ጀግና ስንልሽ፣ ዛሬ ደግሞ ተገልብጠሽ አዲስ ነገር ይዘሽ እንዴት ትመጫለሽ? ለምንድነው እንደዚህ አይነት ነገር የምትሰሪው? ይሄ ነገር በቃ አስቀያሚ ነው የእውነት ማለት ነው። ሩታ አረጋ ብላሽ አስቢ። አብርሃምና ሩታ ቁጭ ብላችሁ ከመንፈስ በቃ ኧረ በእናትህ እነዚህን ሰዎች አስወጧቸው፣ በቃ ከህይወታቸው አስወጣ። ሄርሜላ የምትባል ሰው መውጣት አለባት። እናንተ በሰላም ለመኖር ሄርሜላ መውጣት አለባት፣ እንዳጠቃላይ ማለት ነው። ለምንድን ነው በዚህ ልክ እንደዚህ አይነት ነገር ውስጥ የምትገቡት? ኧረ ይደብራል፣ በቃ የእውነት ይደብራል። በቃ ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ስለሷም ጭምር ላሳያት። አረ ተመልካች፣ ያን ሁሉ ነገር አድርገኝ፣ ያን ያህል አሰቃይተኝ፣ ያን ያህል በድለኝ፣ ያን ያህል ጨቅጭቀኝ፣ ያን ያህል አናድኸኝ፣ በድጋሚ ወደ አንተ ህይወት መመለስ ይመስላል ወይ ነው እያለች ያለችው። ምን ሌላ ባል ለማግባት ነው እንዲያስብሽ ነው? ሌላ ጓደኛ ለመያዝ ነው? ምንድን ነው እንደዚህ አይነት ሀሳብ የምታስቢው? እሺ ያጥፋ ይጉዳ፣ ይህ ልጅ አላወቅም። ይህ ልጅ በስሜት ጓደኛ ገፋፍቶት ያልሆነ ነገር ውስጥ ገባ። ጓደኛ ገፋፍቶት ያልሆነ ነገር ውስጥ ከገባ በኋላ ደግሞ አንቺ ለምንድን ነው አንደርስታንድ ነገሮችን ማታደርጊ? ይህ እኮ የሴት ልጅ ባህሪ አይደለም።
እሺ አንቺ እዚህ ውስጥ አሁን የገንዛ ባልሽን አልሆነ ነገር ውስጥ ከተሽ ምትጠቀሚ ምትረኪው ነገር አለ አይደል? እንደዚህ አይነት ነገር እኮ ጥሩ አይደለም። ለምንድን ነው እንደዚህ አይነት ነገር የምታደርጊው? እንዴ የሆነ ሩታ ቋም ብለሽ ማሰብ አለብሽ። የእውነት ማለት ነው። በቃ ቋም ብለሽ ማሰብ አለብሽ። እንደዚህ እንደምታስቢው አይደለም። ነገሮችን በምታስቢያቸው መንገድ አይደለም የሚሄዱ። አንቺ ነገ ይህ ነገር መዘዝ ይዞ ማይመጣ ሊመስል ይችላል። አዎ ብዙ ጊዜ የለፋችበትን ነገር እሷ በትንሽ ቀን ገደል ከታብኛለች። አሁን ደግሞ እኔ ብዙ ነገር የከፈልሽበት ነገር በ3 ቀን ብትንትን ማውጣት እንደምችልና ክድል ማስገባት እንደምችል ማሳየት ፈልጋለሁ ነው ያልሽ። እሺ የገንዘብ ባልሽን ከአንድ ተራ ሴት ጋር ተወዳድረሽ ማሸነፍና መሸነፍ ውስጥ መውደቅና መጣል ውስጥ ገብተሽ ምን ትክክል ነኝ ብለሽ ነው የምታስቢው አይደል? እንደዚህ አይነት ነገር እኮ አይደረግም። የእውነት ማለት ነው። እንደዚህ አይነት ነገር አይደረግም። በቃ ፕሊስ፣ እንደ አይነት ነገር አይደረግም። በቃ ቋም ብለሽ አስቢ። በቃ ነው እኔ ላይ ህይወቴ ላይ ይቀልሽብኝ ያለሽው? አዎ ህይወትሽ ላይ ይቀልሽበት ነው ያለሽው እኮ። ማን ይቀልደው? አንቺ ነሻ። በአሁነኛው ግን አብርሃም ለሚጠይቀው አብርሃም ወንጀለኛ ለሚያደርገው እያንዳንዱ እርምጃ አብርሃም ትክክል ነው ለእኔ ማለት ነው። በቃ የእውነት እየተበደለ ያለ አብርሃም ነው። አሁን በዛ እነዛ የግላቸውን ሸንጎ እና ቢል እነ ናታን የግላቸውን ሸንጎ ይዘው የገዘላቸውን መንገድ ይዘው በዛ ያስቃዩታል። አዛ ሄርሜላ ደግሞ የኔ ካልሆነ እያለች መከራውን ታበለዋለች። ሲቀጥል ደግሞ ገደል ከታለው ብላ ደግሞ ሩታ መጣች። ቆይ አብርሃም የት ይግባላችሁ? አብርሃም በዚህ ልክ እየተሰቃየን ያለው ቆይ ለአብርሃም አታስቢለትም እንዴ? በቃ ከዚህ በኋላ ያንቺና የአብርሃም ነገር አበቃለት ማለት ነው። ለምንድን ነው እንደዚህ እንዴ? በቃ ትክክል እኮ ነው። እኔን የገድልሽኝ፣ እኔም በቁሜ ነው የገድልሽኝ። ትክክል፣ እሱም በቁሙ ገለሽዋል፣ በቁሙ ተጫውተሽበታል። ኢቭንም ደግሞ መበቃቀል ስትፈልጊ ደግሞ ሚዲያ ላይ ነው ትበቃቀይበት የመጣሽ ሩታ። ይሄ ነገር ጥሩ አይደለም እንዴ? ኧረ የእውነት በቃ ለምንድን ነው ካልሆነ በቃ እነጋሽዬም ቢሆን አሁን ገብተው ትናንትና በልጁ ነው የታረቁት። ልጁን ፈልገዋል፣ በልጁ ያስታርቃቸዋል። ጋሽዬ ቆይ ጠብቁ ዝም ብላችሁ ነገ ከነገ ወዲያ ልጃቸው የሚያስታርቃችሁ ባልና ሚስቶች ይሆናሉ ሲል ሰምተነው ኦኬ ጋሽዬ ያለው ነገር በትክክል ተፈጠረ ብለን ዝም አለ። ዛሬ ደግሞ ምንድነው በቀል ይዘሽ መጣሽ። የእውነት ሩታ ፕሊዝ በቃ እንደዚህ አይነት ነገር አታድርግ። የእውነት ማለት በቃ እኔ እንደኔ ልለምንሽ ከእንዲህ አይነት ቁማር ከእንዲህ አይነት ጌም ውስጥ ወጣ በሉና የራሳችን ላይፍ ነው የራሳችሁ ህይወት ኑሩ። በቃ አለቅ። እንደዚህ አይነት ነገር አይደረግም እንዴ።